የቀድሞ ከፍታ የትኛው የቀድሞ ከፍታ? የሚኒልክ ወረራና ጭፍጨፋ፣ የኃይለ ሥላሴ የፊውዳል ስርዓት ዘረፋ፣ የመንግስቱ ኃይለ ማርያም ቀይ ሽብር ፍጅት ወይስ የመለስ ዜናዊ የማዕከላዊ ቶርቸር? በጋራ ያለን እንደ ኢትዮጵያ ያለን የዚች የ150 አካባቢ የጋራ ታሪክ ነው እንደ ስቴት እንደ መንግስት ከሆነ። ከዛ ካለፈ ትግራይ አክሱምን አለው፣ አገው ላሊበላን አለው፣ ኦሮሞ ገዳ አለው፣ ወላይታ ጦራን አለው። ያ በግል ከሆነ በግል ቡድኖች የራሳቸው ታሪክ አላቸው። እንደ ኢትዮጵያ እንደ አንድ ሀገር እንደ ስቴት ግን በጋራ ያለን ልንመለስበት የምንፈልገውና ብንመለስበት የሚያዋጣን የጋራ ታሪክ የለም። ወደ ምኒልክ ጭፍጨፋ መመለስ የሚፈልግ ያለ አይመስለኝም። ወደ ኃይለ ሥላሴ የፊውዳል ዘረፋ መመለስ የሚፈልግ ያለ አይመስለኝም። ወደ መንግስቱ ኃይለ ማርያም እብደትና የሽብር ጭፍጨፋ መመለስ የሚፈልግ የለም። ወደ መለስ ዜናዊ አድሏዊና ዜጎችን ሲያኮላሹና ጥርስና ጥፍር ሲነቅሉ ወደ ነበረበት መመለስ የሚፈልግ የለም። የኢትዮጵያ ከፍታ ወደፊታችን እንጂ ወደ ኋላ የለም። አሮጌ ኢትዮጵያ ተመልሳ ከመጣች አገር ነው የምትፈርሰው። መንግስትም መጠንቀቅ አለበት። የመንግስት ኃላፊነት ወደፊት መሄድ እንጂ ወደ ኋላ መንሸራተት አይደለም።